ቡና በየቀኑ እንጠጣለን። እንደ ሀገራችን እንደ ኢትዮጵያ ደግሞ ቡና መጠጥ ብቻም አይደለም ባህልም ጭምር ነው። ነገር ግን አንድ አስደናቂ ነገር ላጋራችሁ ዛሬ። ቡና ጤናችሁን በማስተካከል ረገድ የተወሰነ ሊጠቅማችሁ ይችላል ይታወቃል። ነገር ግን ለመፀነስ እየሞከራችሁ ያላችሁ እናቶችና እርግዝና ላይ ያላችሁ እናቶች ደግሞ በድብቅ እንዴት አድርጎ ጤናችሁን ሊጎዳው እንደሚችልና የፅንሱን ጤንነት ሊያጓድል እንደሚችል ደግሞ በአጭር ደቂቃ ወደ እናንተ አደርሳለሁ ማለት ነው። ቪዲዮውን እስከ መጨረሻ ከተመለከታችሁት ደግሞ ምን አይነት እናቶች ቡናን መጠቀም እንደሌለባቸው እነግራችኋለሁ ማለት ነው። አብራችሁን ቆዩ። በድጋሚ ሰላም፣ እንዴት አላችሁ? እንኳን ወደ ወርቁ የጤና ቻናል በድጋሚ በሰላም መጣችሁ። ወርቁ እባላለሁ። የሚድዋይፍ ፕሮፌሽን ባለሙያ ነኝ። በዚህ የዩቲዩብ ቻናል እንግዲህ በተለይ ደግሞ ከሴቶች ጋር በተያያዘ ወሳኝ የጤና ቲፖችን ወደ እናንተ ስለማደርስ ሰብስክራይብ ብታደርጉት አትጎዱ ማለት ነው። ስትጀምሩት ቪዲዮውን ላይክ አድርጋችሁ እንደምትጀምሩት ተስፋ አደርጋለሁ። አሁን ግን ወደ ዋናው ቪዲዮ ገብቻለሁ። እንደ ሀገራችን እንደ ኢትዮጵያ ቡና ሕይወታችንም መለያችንና ባህላችን ነው ይታወቃል። ከጧት እስከ ማታ ከቤታችን ውስጥ እስከ እንግዳ መቀበል ድረስ ቡና በሕይወታችን ትልቅ አስተዋጽኦ አለው። አብዛኛው ማህበረሰብ ግን አንድ ወሳኝ ነገር ሲጠይቅ አያስተዋልም። እንዴት አድርጎ ነው ቡና የሰውነታችን ጤና የሚጎዳው? በተለይ ደግሞ ከሴት እህቶቻችን ጋር በተያያዘ ለመፀነስና ኦልሬዲ እርግዝና ላይ ያሉ እናቶችን እንዴት ሊጎዳ ይችላል የሚለው ጥያቄ ብዙ ጊዜ ሲጠየቅ አላስተውልም። በነገራችሁ ላይ ውድ ቤተሰቦቼ የቡናን ጉዳቶች ከማየታችን በፊት ግን ለጤና የሚሰጣቸውን ትሩፋቶቹ ወይም ደግሞ ጥቅሞችን ማየት ግድ ይለናል። በመጀመሪያ ኃይላችንና ትኩረታችን ይጨምረዋል። ቡና በውስጡ ካፋይን የሚባል ንጥረ ነገር ስለያዘ አእምሯችን በማነቃቃት ትኩረታችንን በጣም ይጨምረዋል፣ ንቅት ያደርገናል። በሁለተኛ ደረጃ አንቲኦክሲደንት የበለጸገ ስለሆነ ቡና የተለያዩ ሴሎቻችንና ዲኤንኤዎች እንዳይጎዱ ይጠብቅልናል፣ ከኢንፌክሽን ይጠብቃል። አጠቃላይ የሰውነታችን ጤና የተሟላ እንዲሆን የማድረግም አቅም አለው። በሶስተኛ ደረጃ የቡናን ጥቅም ስንመለከት ግን የምግብ መፈጨትን በተወሰነ መልኩ ያፋጥናል። ቡና የተወሰነ የስብ ክምችትን መቀነስ ወይም በማቃጠል ጥሩ አቋም እንዲኖረን የማድረግ ኃይል አለው። በአራተኛ ደረጃና በመጨረሻ የቡናን ጥቅም ስንመለከት ግን ሙዳችን በተወሰነ መልኩ ያስተካክለዋል። ድካማችን በመቀነስና ነቃ ስለሚያደርገን ከድብርትና ከድካም በደንብ ያወጣናል ማለት ነው። ነገር ግን ሁሉም ነገር ሲበዛ ጉዳት እንዳለው ሁሉ ቡና አብዝታችሁ በምትጠቀሙበት ሰዓትም ደግሞ ከባድ የሚባሉ ጉዳቶችን ያስከትልባችኋል። ቀጥዬ የማብራራላችሁ ነገር ቢኖር እሱ ነው ማለት። አሁን ደግሞ ውድ ቤተሰቦቼ አጠቃላይ በሰውነታችን ውስጥ ቡና የሚያመጣውን ጠቀሜታዎች ካየን በኋላ በከፍተኛ ሁኔታ በምትጠቀሙበት ሰዓት ደግሞ በሰውነታችሁ ውስጥ የሚያመጣው ከባድ የጤና ጉዳቶች ምንድናቸው የሚለውን አጠር አድርጌ ልንገራችሁ። በጣም ብዙ ቡና ጭንቀትና የእንቅልፍ ማጣት ችግር ያመጣባችኋል። በጣም ስሜታዊ ማድረግ፣ በጣም መነቃቃት፣ እረፍት ማጣትና የሰውነት የእጃችሁ የእግራችሁ የመንቀጥቀጥ አይነት ነገር ሲያመጣባችሁ አስተውላችሁ ሊሆን ይችላል፣ በጣም አብዝታችሁ በምትጠቀሙበት ሰዓት። ሁለተኛ ግን ቡና አብዝታችሁ በምትጠቀሙበት ሰዓት የሚያጋጥመው ከፍተኛ ጉዳት የሆድ ህመምና ምቾት መንሳት ያመጣባችኋል። ቡና በተፈጥሮ አሲድ በሆዳችሁ ስለሚጨምር ያ ማለት እንዴት ነው? በሆድ ውስጥ እንግዲህ ሃይድሮክሎሪክ አሲድ የሚባል ኖርማል የሆነ አሲድ አለ። ነገር ግን ቡና አብዝታችሁ ስትጠቀሙ ያንን አሲድ በከፍተኛ ሁኔታ ስለሚጨምረው ለተለያዩ ምቾት መንሳትና ጨጓራ ያለባችሁ እናቶችና ሰዎች ደግሞ ለዛ ነገር በጣም ስለሚያጋልጣችሁ
ለከፍተኛ ህመም ትጋለጣላችሁ ማለት ነው። በሶስተኛ ደረጃ ግን የልብ ተጽዕኖና የደም ግፊትም ከፍ ያደርጋል። እንግዲህ አብዝታችሁ በምትጠቀሙበት ሰዓት ቡና ማለት ነው። ለዚህ ነው ቡና ላይ መጥኖ መውሰድ በጣም ብዙ ጥቅም ነው ያለው የሚባለው። ከዚህ በኋላ የማጋራችሁ ሁለት መረጃዎች ግን በጣም ወሳኝና ምናልባትም ለእናንተ በጣም የሚጠቅሙ ብዬ ያሰብኳቸው ናቸው። በመጀመሪያ ደረጃ ግን እንዴት ነው አንዲት ለመጸነስ እየሞከረች ያለች ሴት ቡናን መጠቀም ያለባት? ቡናን አብዝታ በምትጠቀም ሰዓት ደግሞ ከመጸነስ ጋር የሚያገናኘው ነገር ምንድን ነው የሚለውን አጠር አድርጌ ነግራችኋለሁ ማለት ነው። በዚሁ ግን አንድ ነገር ላስታውሳችሁ ውድ ቤተሰቦቼ፣ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮውን አልጎሪዝሙ እንዲረዳው ላይክ ብታደርጉልኝ ለብዙ እናቶች ይደርሳል ማለት ነው። ጥያቄ የሚፈጥር ነገር ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡ፣ የእያንዳንዱ ሰው መልሳለሁ። አንዲት ለማርገዝ ወይም ደግሞ ለመጸነስ እየሞከረች ያለች ሴት ከሆነች ቡና የመጸነስ እድላችሁን በከፍተኛ ሁኔታ ነው የሚቀንሰው። እንደምትወስዱት የቡና መጠን ራሱ ይወሰናል። በሚገርማችሁ ሁኔታ እንዴት እንደሚቀንስባችሁ አንድ ባንድ ላስረዳችሁ። በመጀመሪያ ደረጃ ቡና አብዝታችሁ በምትጠቀሙበት ወቅት ይህ ውጻት ወይም ኦቭሌሽን የሚባለው በጣም ወሳኝ ነገር ይዘገያል ወይም ደግሞ ይዛባባችኋል። በሁለተኛ ደረጃ ግን የሆርሞን መዛባት በከፍተኛ ሁኔታ ያጋጥማችኋል። ሶስተኛውና ሌላኛው ግን ሽል ከተፈጠረ ወይም ይሄ ኤምብሪዮ የሚባለው ነገር ከተፈጠረ በኋላ ወይም ደግሞ የወንድ የዘር ፈሳሽ ተገንቶ እንቁላል ተሰብሮ ጽንስ ከተፈጠረ በኋላ ሂዶ ወደ ማህፀን ግድግዳ እንዳይጣበቅ የማድረግ አቅም አለው። በጣም በከፍተኛ ሁኔታ በየቀኑ ቡና የምትጠቀሙ ከሆነ ማለት ስላችሁ ግን ውድ ቤተሰቦቼ ፈጽሞ ቡናን መጠቀም አቁሙ ማለት ደግሞ አይደለም። ምን ያክል መጠን እንደሚመከር ላስረዳችሁ። በተቻለ መጠን በቀን 1 ሲኒ ለመጠጣት ሞክሩ። በተለይ ለመጸነስ እየሞከርሽ ከሆነ ያ ማለት እንዴት ነው? በቀን ከ100 እስከ 200 ሚሊግራም ብቻ ማለት ነው። ሌላኛውና በጣም ወሳኙ ነገር ዛሬ ልናነሳው የሚገባ ነገር ምንድነው? ቡና በእርግዝና ወቅትስ እንዴት ነው የሚለውን ነው። በጣም ጥንቃቄ የሚፈልግበት ቦታ ደግሞ እዚህ ጋር ነው። በሚገርማችሁ ሁኔታ በእርግዝና ወቅት ቡና በምትጠቀሙበት ወቅት በእንግዴ ልጁ አማካኝነት አድርጎ ወይም አቋርጦ ማለት ነው ወደ ልጁ የመሄድ አቅም አለው ወይም ደግሞ ይሄ የእንግዴ ልጁን ክሮስ አድርጎ ማለት ነው። ስለዚህ ጽንሱ ጋር ወይም ልጃችሁ ጋር ደግሞ ቡና እንደናንተ በደንብ መዋሃድ አይችልም። ያ ማለት ሰውነቱ ስላልጸና የሚደርሰውን የቡና መጠን በደንብ ፕሮሰስ አያደርገውም ወይም ደግሞ ጽንሱ አያዋህደውም ማለት ነው። ስለዚህ ብዙ ቡና በምትጠቀሙበት ወቅት የሚከተሉት ከፍተኛ ጉዳቶች በቀላሉ ልጃችሁ ላይ ይከሰቱበታል ማለት ነው። የመጀመሪያው ጉዳት ምንድነው? ዝቅተኛ የክብደት መጠን ያላቸውን ልጆች ትወልዳላችሁ። ሁለተኛ እርግዝናው እንደተፈጠረ ሰሞን ውርጃ የማጋጠም እድሉ በጣም ከፍ ይላል ማለት ነው። ሶስተኛ የጽንሱ እድገት ደግሞ ከልጁ ወራት ጋር ሲነጻጸር አያድግም ወይም ደግሞ የቀነጨረ አይነት ልጅ ልትወልዱ ትችላላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ በቀላሉ እነዚህን ነገሮች አድርጉ። በየቀኑ ከ1 ሲኒ ያልበለጠ ቡና ብትጠጡ ይመከራል። እየደጋገማችሁ መጠጣትን አቁሙ። በጣም ወፍራም የሆነ ቡናን ደግሞ ባትጠጡ ይመከራል። ከመሸ በኋላ በተለይ ከ11 ሰዓት በኋላ ደግሞ ቡና ባትጠጡ ይመከራል። ከብዙ አንግል እንግዲህ እናንተን ይጎዳችኋል ማለት ነው። ሌላኛውና ወሳኙ ማንሳት ያለብን ነገር ምንድነው? ስለዚህ እንዴት አድርገን ቡናን በትክክለኛው መንገድ እንጠቀመው የሚለው ነው። ሁልጊዜ መጠጣት ያለባችሁ ከምግብ በኋላ ወይም ደግሞ ከምሳ በኋላ ቢሆን ይመከራል። የሆዳችሁን ጤና እንዲጠበቅ ማለት ነው። ቀደም ያልኳችሁ ለተለያዩ የሆድ መረበሽና የጨጓራ ህመም ስለሚያጋልጥ ማለት ነው። በባዶ ሆዳችሁ ከመጠጣት ኖርማሊ መቆጠብ መቻል አለባችሁ። እርግዝና የሞከራችሁና እርጉዝ ከሆናችሁ ደግሞ በቀን ከ1 ሲኒ በላይ አለመጠጣት። ቡና ከጠጣችሁ በኋላ በቂ የሆነ ውሃ በደንብ መጠጣት እንግዲህ በጣም
ጥሩ ነው። ቡና በምትጠጡበት ወቅት ብዙ ስኳር መጨመር የለባችሁም ማለት ነው። በተለይ ደግሞ እርግዝና እየሞከራችሁ ያላችሁ እናቶችና ኦልሬዲ ደግሞ እርጉዝ የሆናችሁ እናቶች በየቀኑ የምታደርጓቸው ስራዎችና አክቲቪቲዎች እንግዲህ በጣም ከፍተኛ ቫልዩ ስላላቸው ስለናንተ በጣም ጥንቃቄ ማድረግ ይኖርባችኋል ማለት ነው። ቀለል ሳደርገው ውድ ቤተሰቦቼ ቡና ለሰውነታችሁ ጎጂ ሆኖ አይደለም፣ ነገር ግን በጣም በመጠኑ መጠጣት መቻል አለባችሁ። በተለይ ለመጸነስ እየሞከራችሁ ከሆነና እርጉዝ ከሆናችሁ እንደነገርኳችሁ ነው በጣም ከፍተኛ ጥንቃቄ የሚፈለግበት ቦታ ስለሆነ ማለት ነው። በጥንቃቄ የምታደርጓቸው ነገሮችን መምረጥ መቻል አለባችሁ። ኃላፊነት ወስዳችሁ መጠጣት መቻል አለባችሁ። ቡናንም ብቻ ሳይሆን ሌሎችን መጠጦችን ማለት ነው። የወደፊት እጣ ፋንታችሁን የምትጠብቁትና የልጃችሁን ጤና የምትወስኑት እናንተው ራሳችሁ እንደመሆናችሁ መጠን ማለት ነው። እሺ ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በተወሰነ መልኩ እንደሚጠቅማችሁ ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ አድርጉት። ጥያቄ የሚፈጥርባችሁ ነገር ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ ሌላ ጊዜ እከሰታለሁ። እስከዛው ግን ቸር ሰንብቱልኝ።